ረሱል ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ ዳዕዋን በሚያደርሱበት ጊዜ ብዙ መከራ ደርሶባቸዋል። ወማ ሃዛ ካነ አስለሙ ናሲ ሰድራ ዳዕዋው ላይ ለነሱ መልካምን ፈልገው ዳዕዋ ሲያደርጉላቸው የጣኢፍ ሰዎች በምንድነው የተቀበሏቸው? በድንጋይ ዶፍ ነው የተቀበሏቸው ማለት ነው። ሐታ አድመው ፈነከቷቸው፣ ደም በደም አደረጓቸው። ያኒ በጣም ደክመው የሆነ ቦታ ላይ ቁጭ ብለው ሳለ ሐታ መለከል ጂባል የተራራው መላእክት መጥቶ እነዚህን ፍጡሮች ማለት ነው በሁለት ተራሮች መካከል ነው የሚኖሩበትና ስለዚህ ይሄው ጅብሪል መጥቶ ምን አለ? መለክ ወሃذا መለከል ጂባል ይህ ተራራ ላይ ስልጣን የተሰጠው መላእክት እነሆ አጠገብን ያለውና እዘዘው ከፈለክ በእነዚህ ሁለት ተራሮች ማለት ነው አማካይነት ደፍጥጦ በመጨረስ እነዚህን ነቢያቸውን አዛ ያደረጉ ሰዎችን ሊያጠፋል ከፈለክ እዘዘዋል። እሳቸው ግን እንደዛ አድምቷቸው አቁሱለዋቸው ምንድነው ያሉት? ላ ወላሂ ይህንን አልፈልግም፣ ኢነማ ቡዒስቱ ረሕማ እኔ ለረሕመት ነው የተላኩት፣ ለቅጣት አልተላኩም። ምናልባት ከነሱ የልጅ ልጅ አላህ ስብሓንሁ ወተዓላን በብቸኝነት የሚያመልክ ይወጣል ብዬ ተስፋ አደርጋለሁ ብለው ያንን ቅጣት እንዲመለስ ነው ያደረጉት ማለት ነው።